ሰላም ጤና ይስጥልን እንደምን አላችሁ ውድ የብላታ ኒውስ ቤተሰቦች ዛሬም እንደተለመደው ሁሉ በአንድ አዲስ ጉዳይ ከናንተ ጋር ቆይታ ለማድረግ ተገናኝተናል። በዛሬ ቆይታችን ቀይ ባህር መሰረት አድርጎ በአፍሪካ ቀንድ ቀጠና በአዲስ መልክ እያቆጠቆጠ ነው ስለተባለው አዲስ ጸረ ኢትዮጵያ ደግሞአለው ጸረ ኢትዮጵያ ጂኦፖለቲካ ያሰላለፍ እናነሳለን። እሱንም እያነሳን ከናንተ ጋር ቆይታ የምናደርግ ነው የሚሆነው። ኢትዮጵያ ምንም እንኳን ከእንዲህ አይነት አሰላለፎችና ከሚሸረቡ ሴራዎች ተለይታ ባታውቅም እንኳን ያሁኑ ግን አዲስና አስፈሪ አሳሳቢ የሚያደርጉት ብዙ ጉዳዮች አሉት ተብሏል። በተለይም ደግሞ በዚህ ጸረ ኢትዮጵያ አሰላለፍ ውስጥ አሜሪካ አለችበት ተብሏል። ሰምታችኋል። አሜሪካ አለችበት መባሉ ጉዳዩን አዲስ ብቻ ሳይሆን አስፈሪ እንደዚሁም ደግሞ አሳሳቢ ያደርገዋል ተብሏል። ለምን በዚህ ደረጃ አሳሳቢ ሆነ? ምንስ አስፈሪ ያደርገዋል? የዛሬው ቆይታችን መቃኛ ቀዳሚ ጉዳይ ነው የሚሆነው። እንደተለመደ ሁሉ ያው ሰብስክራይብ አድርጋችሁ እኛን እያደመጣችሁ አብራችሁን ቆዩ የተለመደ ግብዣችን ነው። ወደ ጉዳያችን አለፍን። For comprehensive coverage and insightful analysis, stay informed with Blatta News. ቆይታችንን ከሰሞነኛውና በካይሮ ግብጽ ከተካሄደው የሶስትዮሽ ስብሰባ ነው የምንጀምረው። በኢትዮጵያ ላይ ያደረ ቂምና ጥላቻ ታሪካዊ ጸብ ያላት ግብጽ ከሰሞኑ የወትሮ ወዳጆቿን ኤርትራንና ሶማሊያ ለዲፕሎማሲያዊ ምክክር በሚል ጠርታ ስትዶለት ስለመሰንበቷ እንደዚሁ ተሰምቷል። በቀጠናዊ የጸጥታና ደህንነት ጉዳዮች ላይ መክራለችም ተብሏል። ምናልባት ያው የቀጠናዊ ጸጥታና ደህንነት ጉዳይ ይባል እንጂ በኢትዮጵያ ላይ የሚሸረበ ሴራ ነው እየተባለ ነው የሚገኘው። በምክክሩ የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሌህ እንደዚሁም ደግሞ የሶማሊያው አዲሱ የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊ ተገኝተዋል ተብሏል። ምክክሩ በዋናነት ምን ላይ እንዳተኮረ በዝርዝር አልተገለጸም። በጥብቅ የተያዘ አጀንዳ ወይም ደግሞ ዲፕሎማሲያዊ ጉዳይ ተደርጎ ነው የተወሰደው። ነገር ግን አንዳንድ ስብሰባውን ወይም ደግሞ ውይይቱን የተመለከቱ መረጃዎች እየወጡ ነው የሚገኙት። በደፈናው በአፍሪካ ቀንድና በቀይ ባህር ላይ ስለማተኮሩም እንደዚሁ የተለያዩ የመካከለኛው ምስራቅ የግብጽ ሚዲያዎችን ጨምሮ ዘግበውታል። በተለይም ደግሞ በቀይ ባህርና በወደብ ጉዳዮች ላይ በማሪታይም ጉዳዮች ላይ ዳግም ስሟ መነሳት የጀመረችውን ኢትዮጵያን ታሳቢ አድርጎ እሷንም ዋና አጀንዳ አድርጎ ያው ስለመምከሩም ውይይት ስለመደረጉም ተነስቷል። የህልውና ጉዳይ አድርጋ የቀይ ባህርንና የወደብን ጉዳይ የወሰደችው ኢትዮጵያ የውይይቱ ቀዳሚ አጀንዳ እንደነበረችም አልጀዚራና ሌሎችም መረጃዎች ወይም ሚዲያዎች ዘግበዋል። በውይይቱ ታዲያ ኢትዮጵያ ከቀይ ባህር መነጠል፣ ወደብ አልባ አድርጎ ማስቀረት፣ ቀጠናዊ የመሪነት ሚናዋን መንጠቅና ማሳጣት የምትፈልገው ግብጽ ቀጠናውን አሁንም በርቀት በሪሞት ኮንትሮል ለመምራትና የቀጠናው አድራጊ ፈጣሪ ለመሆን የሚያስችላትን ነጥብ ዲፕሎማሲያዊ ነጥብ ስለማስቆጠሯም ነው የተነገረው። ኢትዮጵያ የቀይ ባህር መዳረሻ በር ካላቸው ሀገራት መካከል ስላልሆነች ሊቶራል ስቴት ነው የሚባሉት እነዚህ የቀጠናው የማሪታይም ጉዳይ ሆነ የቀይ ባህር ጉዳይ የወደብ ጉዳይ አይመለከታትም። የደህንነቱም ጉዳይ እንደዚሁ እሷን የሚመለከት አይደለም ነው ካይሮ እያለች የምትገኘው። የቀይ ባህር ሀገራትን ማለትም ኤርትራን፣ ሶማሊያን፣ ግብፅን፣ ጅቡቲን፣ ሳዑዲ አረቢያንና ሌሎቹንም ብቻ ነው የሚመለከተው። ሊቶራል ስቴቶችን ኔሽኖችን ነው የሚመለከተው በሚል መግቢያ ቀዳዳው ለመቆለፍ ለመድፈን ጭምር የሚያስችል የዲፕሎማሲ ነጥብ አስቆጥራለችም ተብሏል። በኢትዮጵያ ላይ ሱዳን ጭምር ያለችበትን ግንባር ስለመፍጠሯም ያው ካሁን ቀደም የሚታወቅ ነው። እሱም ጉዳይ ነው እየተነገረ የሚገኘው። ነገር ግን ይህን ጉባኤ ተከትሎ አዲስ ጸረ ኢትዮጵያ ጥምረት በቀጠናው አቆጥቁጧል መባሉ ግን ጉዳዩን ጆሮ ገብና አሳሳቢ እንደዚሁም ደግሞ ቀልብን የሚስብ ሆኖ አግኝተነዋል። እጅግ አስገራሚውና አሳሳቢው ነገር ደግሞ በጸረ ኢትዮጵያ ጥምረት ወይም ደግሞ በዚህ አሰላለፍ ውስጥ አሜሪካ አለችበት መባሉ ነው። በካይሮ ስብሰባ የአሜሪካ ወይም ደግሞ የፕሬዚዳንት ዶናልድ ትራምፕ የአረብ ሀገራትና የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቡሎስ መሳተፋቸውም ነው ይህንን ያው እንዲጠረጠር ወይም ደግሞ ይህ እንዲባል ያስቻለው። Stay informed with Blatta News. እውቁ የጂኦፖለቲካ ተንታኝ በተለይም ደግሞ የምስራቅ አፍሪካን ጉዳዮች በመተንተን የሚታወቀው ካሜሩን ሃድሰን የቡሎስን በስብሰባው መገኘት የአሜሪካን አቋም ለውጥና በቀጠናው ዋሽንግተንን አካል ያደረገ አዲስ ጸረ ኢትዮጵያ ቀጠናዊ ጥምረት እየተፈጠረ ለመሆኑ ማሳያ ነው ብሏል። ሃድሰን እንዲያውም አሜሪካ ልክ በኢራን ጦርነት በእስራኤል ወጥመድ ውስጥ ገብታ የጦርነቱ በማያገባት ጦርነት ገብታ የጦርነቱ አካል እንደሆነችው ሁሉ አሁንም በግብጽ ተጠልፋ ጸረ ኢትዮጵያ ጥምረቱን ተቀላቅላለች።
በቀጠናውም አዲስ አስተላለፍ ተፈጥሯል ነው እያለ የሚገኘው። እንዲያውም በካይሮ የሚዘወር አዲስ ቀጠናዊ አስተላለፍ፣ አዲስ ጸረ ኢትዮጵያ ጥምረት ተፈጥሯልም ይላል ሃድሰን። ካሜሩን የአሜሪካ እንግዲህ የውጭ ጉዳይ መስሪያ ቤት የቀድሞ ባልደረባ ነበረ፣ እንደዚሁም ደግሞ የሲአይኤ አባልም ነበረ። ስለዚህ የጂኦፖለቲካ፣ የፖለቲካ፣ ሌሎች የሀገራቱ መረጃ እንደዚሁም ደግሞ የደህንነት መረጃዎች ጭምር ያሉት ሰው ነው። ስለ ፒስ ኤንድ ሴኩሪቲ ጉዳዮችም ጠለቅ ያለ ልምድና ተሞክሮ ያለው ሰው ነው። ስለዚህ መረጃው በቀላሉ የሚናቅ ነው ተብሎ አይወሰድም እና በቀላሉ የሚታይ አይነት አይደለም። ከአዲስ ስታንዳርዷ ጸዳለ ለማ ጋር በአዲስ ስታንዳርድ ሲግናል በነበረው ቆይታም ነው ይህንን ጉዳይ በደንብ አብራርቶ የገለጸው። በተለይም ደግሞ አሜሪካ ከአሁን ቀደም ከነበራት ሚና በተለይም በግብጽ እቅድና ስልት ተስባ ወደዛው ጉዳይ ውስጥ ጸረ ኢትዮጵያ በሆነ አስተላለፍ ውስጥ መግባቷ እጅግ አሳሳቢ እንደሆነና በአሜሪካ የውጭ ጉዳይ ፖሊሲ ላይ ልብ አድርጉ፣ በአሜሪካ የውጭ ጉዳይ ፖሊሲ ላይ ለውጥ ስለመኖሩ የሚያመለክት ፍንጭ ነው ሲልም ነው ሃድሰን የተናገረው። ቡሎስ ግን የካሜሩንን ይህን ማለት አልወደደውም። በተለይም ደግሞ አሜሪካ በእነ ግብጽ ተስባ አጀንዳዋ ባልሆነ ጉዳይ ገብታለች መባሉን አስተባብሏል። ዋሽንግተን አካል የሆነችበት አዲስ ጸረ ኢትዮጵያ ቀጠናዊ ጥምረት ተፈጥሯል መባሉንም አጥብቆ ነው የተቃወመው፣ አስተባብሎታልም። በተለይም ደግሞ በትዊተር ባሰፈረው ጽሁፍ ይህ ነገር ምናልባትም ነገሮችን የሚያባበስ እንደሆነም ነው የገለጸው። አሜሪካ ኢትዮጵያን ጨምሮ ከየትኛውም የቀጠናው ሀገራት ጋር ጥቅሟን መሰረት ያደረገ ወይም ደግሞ የጋራ ጥቅምን መሰረት ያደረገ ግንኙነት እንዳላት በመጥቀስም ከእውነት የራቀ ነገሮችን የሚያቀጣጥል እጅጉንም ደግሞ የሚያባበስ ነው ሲል የሃድሰንን ትንተና አጣጥሎታል። አሜሪካ በየትኛውም ሁኔታ ክፍፍልን የመፍጠርም ሆነ ጎራን ለይቶ የሚፋለሙ ተቀናቃኞችን የመፍጠር ፖሊሲም ሆነ ፍላጎት እንደሌላትም ነው የገለጸው። በተለይም ደግሞ አሁን አሜሪካ የምታደርገው ግንኙነት ወይም ደግሞ በዛ ዲፕሎማሲያዊ መድረክ ላይ ተገኝታ መሳተፏ ምንም የተለየ ነገር እንዳልሆነና አዲስ ነገር እንዳልሆነም በዲፕሎማሲያዊ መስክ ላይ የተለመደ ተግባር እንደሆነም ነው የገለጸው። ለዚህም ደግሞ አሜሪካ በተለየ መልኩ ሌላ ፍላጎትም ሆነ ዓላማ እንደሌላትም ለማስረዳት ሞክሯል። በይፋ የትዊተር ገጹ ላይ ባሰፈረው ጽሁፍ ከአንድ የቀጠናው ሀገር ጋር የምናደርገው ግንኙነት ከሌላው ፍላጎትና ሐሳብ በተቃራኒ የተደረገ ሆኖ ሊወሰድ አይገባውም ሲልም በዘመነኛው ቋንቋ ወጥሮ ሽንጡን ገትሮም ጉዳዩን ለማስተባበል ሞክሯል። ይህ ግን ለሃድሰንም ሆነ የቀጠናውን ፖለቲካ ቅርንጥ ለውጡን አዳዲስ ነገሮችን ሁሉ ለሚከታተሉ ለብዙዎች ተንታኞች ወይም ደግሞ ለብዙዎች ተመልካቾች አልተዋጠም። ኢትዮጵያ ጉዳዩን በአንክሮ እንድትከታተል የመከሩም ጥቂት አይደለም። በተለይም ደግሞ የውጭ ጉዳይ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት ጉዳዩን በአንክሮ ከመከታተል አልፈው የራሳቸውን ሐሳብ ሊሰነዝሩ እንደሚገባም እንደዚሁ አስተያየታቸውን የሰጡ ብዙ ናቸው። ሆኖም ግን ከኢትዮጵያ በኩል በውጭ ጉዳይም ሆነ በሌሎች የመንግስት አካላት ይህ ዘገባ እስከተጠናቀረበት ጊዜ ድረስ የተባለ ነገርም ሆነ የተሰጠ መግለጫ የለም። እናንተስ ምን ትላላችሁ? የኛ ለብላታ ቤተሰቦች የምናቀርበው ጥያቄ ነው የሚሆነው። ሐሳብ አስተያየት ካላችሁ በኮሜንት መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ውድ ቤተሰቦቻችን ለዛሬ የነበረን ቆይታ ያው የተከታተላችሁትን ይመስል ነበር። በተለይም ከአፍሪካ ቀንድ ጋር በተያዘ በተለይ ከዚህ ከቀይ ባህር ጋር በተያዘ አዲስ ጸረ ኢትዮጵያ ቀጠናዊ አሰላለፍ እየተፈጠረ ነው። ይህ ቀጠናዊ አሰላለፍ ደግሞ በግብጽ የሚመራ ነው። ከዛ ባሻገር ግን አሜሪካ የአሰላለፉ አካል ናት፣ የጥምረቱ አካል ናት መባሉ ሁኔታውን ምን ያክል እጅግ አሳሳቢ እንዳደረገው እያነሳን ከእናንተ ጋር ቆይታ አደረግን። መረጃውን እንደወደዳችሁት ተስፋ እናደርጋለን። ያው ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ እያስታወስን ሰብስክራይብ በማድረግ ቤተሰብ እንድትሆኑም እንደዚሁ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን። Don't miss a story. Subscribe now. Join our community for the news that matters.